ሰላም ለእናንተ ይሁን የተወደዳችሁ ወንድሞችና እህቶች፣ ይህ ዳዊት የቃሉ አገልግሎት ነው። በዚህ ክፍለ ጊዜ ፋሲካችን ክርስቶስ በሚል ርዕስ ከእግዚአብሔር ቃል እንማራለን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ዮሐንስ ምዕራፍ 1 ቁጥር 29። መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ በአዲስ ኪዳንና በብሉይ ኪዳን ላይ በዝርዝር ተናግሯል። ብሉይ ኪዳን ስዕላዊ በሆነ መንገድ በተምሳሌት ስለ ክርስቶስ ኢየሱስ ይናገራል። ክርስቶስ የእግዚአብሔር ቃል ዋነኛው መልእክት ነው። የብሉይ ኪዳን መጽሐፍትም ሆኑ የአዲስ ኪዳን መጽሐፍት በዝርዝር የሚናገሩት ስለ እርሱ ነው። የብሉይ ኪዳን መጽሐፍት የሆኑት የሙሴ ሕግ መጽሐፍት፣ የነቢያት መጽሐፍትና መዝሙራት ሁሉ ስለ ክርስቶስ ተናግረዋል። በሉቃስ 24:44 ላይ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው በማለት ጌታችን ኢየሱስ ክርስቶስ በዮሐንስ 5:39 ላይ ደግሞ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸው ብሏል። ጌታችን መጽሐፍት ስለ እኔ የሚመሰክሩ ናቸው ብሎ የተናገረው ስለ ብሉይ ኪዳን መጽሐፍ። ከዚህ የምንረዳው ስለ ክርስቶስ በዝርዝር የተጻፈው በአዲስ ኪዳን ውስጥ ብቻ ሳይሆን በብሉይ ኪዳንም ጭምር ነው። የብሉይ ኪዳንም ሆነ የአዲስ ኪዳን መጽሐፍት ማዕከላዊ መልእክት ክርስቶስ ኢየሱስ ነው። በዮሐንስ 5:46 ላይ ጌታ ኢየሱስ ሙሴን ብታምኑ እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና ብሏል። ሙሴ ስለ ክርስቶስ ጽፏል። የሙሴ ሕጎች የሚናገሩት ስለ ኢየሱስ ክርስቶስ ነው። ሕጉ ጥላ ሲሆን አካሉ ግን ክርስቶስ ነው። ጥላ አካል ሲኖር ብቻ የሚፈጠር ነው። እንዲሁም ጥላ የአንድን አካል መልክ በጥቂቱ የሚገልጽ ነው። ጥላ አካልን ጥርት አድርጎ ሊያሳይ አይችልም። ጥላ የሚያሳየው በደብዛዛና በጨለማ ነው። ክርስቶስ በሕግ ውስጥ እንደ ጥላ በከፊል ተገልጿል። ሐዋርያው ጳውሎስ በቆላስይስ 2:16-17 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸው፣ አካሉ ግን የክርስቶስ ነው ይላል። ሰንበትና የእግዚአብሔር በዓላት የክርስቶስ ጥላዎች ናቸው። እያንዳንዱ በዓል ስለ ክርስቶስ የሚናገረው ነገር አለ። የሙሴ ሕግ የክርስቶስ ጥላ ነው። በሙሴ ሕግ ውስጥ የምናገኛቸው የማደሪያው ድንኳን፣ ታቦቱ፣ መቅደሱ፣ የመቅደሱ ዕቃዎች፣ መሠዊያው፣ መሥዋዕቱ፣ በዓላቱና ሥርዓቱ ሁሉ ስለ ክርስቶስ ይናገራሉ። በዘሌዋውያን 23 ላይ ሰንበትና 7 የእግዚአብሔር የዓመት በዓላት ተጠቅሰዋል። እነርሱም የፋሲካ በዓል፣ የቂጣ በዓል፣ የበኩራት
ስጦታ በዓል፣ የመከር በዓል፣ የመለከት በዓል፣ የስርየት ቀን በዓልና የዳስ በዓል ናቸው። እነዚህ ሁሉ በዓላት ስለ ክርስቶስ ይናገራሉ። ክርስቶስ አምላክ ስለሆነ ማንነቱ ከመታወቅ ያልፋል። የክርስቶስ ማንነት ስፋቱና ርዝመቱ፣ ጥልቀቱና ከፍታው አይታወቅም። ክርስቶስን በጥቂት ነገሮች መስለን አንጨርሰውም። ሁሉንም መልካም ነገሮች እንኳን ለእርሱ ማሳያነት ብንጠቀም እርሱ ከእነዚያም በላይ ነው። መልካም ነገሮች ስለ ክርስቶስ የሚያሳዩት ነገር ቢኖራቸውም የእነርሱ ማሳያነት እንደ ጥላ ነው እንጂ የክርስቶስን እውነታ በሚገባ ሊገልጹት አይችሉም። ክርስቶስን በሙላት ለመረዳት በቃሉ ውስጥ ስለ እርሱ የተነገረውን ጥቂት ከዚህ ጥቂት ከዚያ መውሰድ አለብን። በዘሌዋውያን 23 ላይ ከተጠቀሱት የእግዚአብሔር የዓመት በዓላት አንዱ የሆነው የፋሲካ በዓል የጌታችን የኢየሱስ ክርስቶስ ምሳሌ ነው። በዮሐንስ 1:29 ላይ መጥምቁ ዮሐንስ የእግዚአብሔር በግ ብሎ ጌታችን ኢየሱስ ክርስቶስን ጠርቶታል። በተመሳሳይም ሐዋርያው ዮሐንስ በራእይ ላይ በጉና የታረደው በግ በማለት ጌታችን ኢየሱስ ክርስቶስን ጠርቶታል። ሐዋርያው ጳውሎስ ግን በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷል በማለት ክርስቶስን ፋሲካችን ብሎ ጠርቶታል። መጥምቁ ዮሐንስና ሐዋርያው ዮሐንስ ኢየሱስን እንደ ፋሲካ በግ አድርገው ጠሩት። ሐዋርያው ጳውሎስ ግን ጌታችን ኢየሱስ ክርስቶስን እንደ ፋሲካ አድርጎ ጠራው። በእርግጥ ክርስቶስ የፋሲካ በጋችንም ነው፣ ፋሲካችንም ነው። ክርስቶስ በአንድ በኩል የፋሲካ በጋችን ነው፣ በሌላ በኩል ደግሞ እንዳለ ፋሲካችን ነው። ፋሲካው የፋሲካውን በግ ጨምሮ የቂጣውን እንጀራና የፋሲካውን ቤት ያካተተ ነው። በዘጸአት ምዕራፍ 12 ላይ የመጀመሪያው የእግዚአብሔር ፋሲካ በዝርዝር ተብራርቷል። ከደሙም ወስደው የሚበሉበትን ቤት ሁለቱን መቃኑንና ጉበኑን ይቀቡት፣ ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ፣ እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ዘጸአት 12:7-13። በፋሲካው ቀን የበጉ ደም ለእግዚአብሔር አስፈላጊ ነበር። እስራኤላውያን የበጉን ደም ወስደው በበራቸው መቃኖችና ጉበን ላይ ቀቡት። ይህም የሆነበት ምክንያት እግዚአብሔር በዛች ሌሊት በግብፅ ምድር ውስጥ በፍርድ ስለሚያልፍ ነበር። በዚያች ሌሊት የእግዚአብሔርን የጽድቅ ፍርድ የሚያስፈጽመው አጥፊ መልአክ ተልኮ ነበር። እግዚአብሔር በሚፈርድበት ቀን ከፍርድ ለመዳን የእግዚአብሔርን ምሕረት ማግኘት ያስፈልጋል። እግዚአብሔር ደግሞ ምሕረትን እንዲያደርግ ደም መፍሰስ ያስፈልጋል። ደም ሳይፈስ ስርየት የለምና ዕብራውያን 9:22። ስለዚህ የፋሲካው በግ መታረድና ደሙ በበራቸው ላይ መቀባት አስፈላጊ ነበር። እስራኤላውያን እንዲድኑ
የግድ ደም መፍሰስ ነበረበት። እግዚአብሔር ደሙን ሲያይ ምሕረትን ያደርጋል። አጥፊውን መልአክ እንዳያጠፋ የደሙን ምልክት ሲያይ ይከለከላል። ደሙም ምልክት ሆኖ ከጥፋት ያድናል። ደሙንም ባየው ጊዜ ከእናንተ አልፋለሁ። የእግዚአብሔር ምሕረት በነፃ አልተገኘም። የእግዚአብሔርን ምሕረት ለማግኘት የጌታችን የኢየሱስ ክርስቶስ ደም መፍሰስ አስፈልጓል። ምሕረት በነፃ አይገኝም። ከፍርድ መዳን በነፃ አይገኝም። ምሕረትን ለማምጣትና ከእግዚአብሔር ፍርድ ለማዳን የጌታ የኢየሱስ ክርስቶስ ደም መፍሰስ አስፈልጓል። ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይሄ ነው። ማቴዎስ 26:28 ታርደሃልና በደምህም ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው። ራእይ 5:9 የእናንተ ጠቦት ነውር የሌለበት የ1 ዓመት ጠቦት ይሁን፣ ከበጎች ወይም ከፍየሎች ውሰድ። ዘጸአት 12:5 ጠቦቱ ነውር የሌለበት ይሁን። ጠቦቱን ከበጎች ወይም ከፍየሎች ውሰድ። ጠቦቱ ነውር የሌለበት መሆኑ የሚያመለክተው ክርስቶስ ያለ ኃጢአት መሆኑን ነው። ጌታችን ኢየሱስ ክርስቶስ ሰው ሆኖ በምድር ሲመላለስ ኃጢአት አልነበረበትም። ጌታ ኢየሱስ በማንነቱም ሆነ በሥራው ኃጢአት አልተገኘበትም። በዮሐንስ 8:46 ላይ አይሁድን ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው ብሎ ሲጠይቃቸው ማንም እርሱን ሊወቅስ የቻለ አልነበረም። ጲላጦስ ደግሞ ሊፈርድበት ኢየሱስን ከመረመረው በኋላ በዮሐንስ 18:46 ላይ እኔስ አንዲት በደል እንኳ አላገኘሁበትም በማለት ለሕዝቡ ተናግሯል። ኢየሱስ በዘመኑ ሁሉ ኃጢአት አልነበረበትም። ጠቦቱን ከበጎች ወይም ከፍየሎች ውሰድ። የፋሲካው ጠቦት ከበጎች ወይም ከፍየሎች መሆን ነበረበት። የፋሲካው ጠቦት በግ ወይም ፍየል ነው መሆን የሚችለው። በማቴዎስ 25 ላይ በጎች የጻድቃን ፍየሎች ደግሞ የኃጥአን ምሳሌ ተደርገዋል። የፋሲካው ጠቦት በግ ወይም ፍየል መሆኑ የሚያሳየው ጌታችን ኢየሱስ ክርስቶስ በመስቀል ላይ በነበረበት ጊዜ የእርሱ ማንነት በግ ማለትም ጻድቅ ሲሆን እርሱ የተካን እኛ ደግሞ ፍየል ማለትም ኃጢአተኞች መሆናችን። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ በነበረ ጊዜ እርሱ በግ ሆኖ ሳለ ስለ እኛ ፍየል ሆኖ ተክቶን የፋሲካ ጠቦታችን ሆነ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። 2 ቆሮንቶስ 5:21 ሥጋውን ይብሉ። ዘጸአት 12:9 እስራኤላውያን የፋሲካውን በግ ደም ለእግዚአብሔር አቀረቡት። እግዚአብሔርም ደሙን ተመልክቶ አልፎ ሄደ። ደሙ ለእግዚአብሔር አስፈላጊ ነው።
ሥጋው ግን እስራኤላውያን እንዲበሉት ለእነርሱ የተዘጋጀ ነው። ሥጋው ለእስራኤላውያን የቀረበ ነው። ሥጋውን ብሉ። የበጉን ሥጋ መብላት የክርስቶስን ሥጋ መብላት ይወክላል። እስራኤላውያን የበጉን ሥጋ በሉ። ሥጋው ወደ ውስጣቸው ገባ፣ ሕይወትንም ሰጣቸው፣ ከእነርሱ ጋር ተዋሃደ፣ ሥጋውም አካላቸው ሆነ። በተመሳሳይም የክርስቶስን ሥጋ ስንበላ የሚሆነው እንዲሁ ነው። የክርስቶስን ሥጋ ስንበላ ማለትም ክርስቶስን አምነን ስንቀበል ክርስቶስ ወደ እኛ ውስጥ ይገባል፣ ሕይወቱን ይሰጠናል፣ ከእርሱ ጋር አንድ አካል እንሆናለን። እርሱ በእኛ ይኖራል፣ እኛም በእርሱ እንኖራለን። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ዮሐንስ 6:54-56። እግዚአብሔር ለእስራኤላውያን የበጉን ሥጋ እንዴት መብላት እንዳለባቸው ዝርዝርን መመሪያ ሰጣቸው። በዘጸአት 12:8 ላይ በእሳት የተጠበሰውን ሥጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል ይላል። እዚህ ላይ የሚናገረው የበጉን ሥጋ ሲበሉ ሥጋውን እንዲጠብሱትና ከቂጣ እንጀራና ከመራራ ቅጠል ጋር እንዲበሉት ነው። ሥጋውን ይጥበሱት፣ ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት። በዘጸአት 12:9 ላይ ደግሞ ጥሬውን በውሃ የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት ይላል። በዚህ ላይ ደግሞ የሚናገረው ሥጋውን ጠብሰው እንዲበሉት እንጂ ጥሬውን ወይም በውሃ የተቀቀለውን እንዳይበሉት ነው። ሥጋውን ሲጠብሱ ደግሞ ራሱን ጭኑንና የሆድ ዕቃውን እንዲያካትቱ ያዛቸዋል። በዘጸአት 12:10 ላይ ደግሞ ከእርሱም እስከ ጠዋታ አንዳች አታስቀሩ፣ እስከ ጠዋትም የቀረውን በእሳት አቃጥሉት ይላል። እዚህም ላይ ከሥጋው አንዳች እንዳያስቀሩ አዘዛቸው። በአጠቃላይም የበጉን ሥጋ አበላል በተመለከተ ያለውን የእግዚአብሔርን ትእዛዝ ስንመለከት የበጉ ሥጋ ተጠብሶ ይበላል እንጂ ጥሬውን ወይም ተቀቅሎ አይበላም። የበጉ ሥጋ ሲጠበስ የበጉ ራስ፣ ጭኑና የሆድ ዕቃው መካተት አለበት። የበጉን ሥጋ አንዳች ሳያስቀሩ ሁሉንም መብላት አለባቸው። የተጠበሰውን ሥጋ ከቂጣ እንጀራና ከመራራ ቅጠል ጋር መብላት ይጠበቅባቸዋል። የዚህን የበጉን ሥጋ አበላል ሥርዓት መንፈሳዊ ትርጉም ስንመለከት የበጉን ሥጋ መብላት የሚወክለው የክርስቶስን ሥጋ መብላት ነው። የክርስቶስን ሥጋ መብላት ማለት በመንፈሳዊ ትርጉሙ ክርስቶስን በእምነት መቀበልና ክርስቶስን ወደ ውስጣችን ማስገባት ማለት ነው።
የበጉን ሥጋ መብላት ክርስቶስን አምኖ መቀበልና ክርስቶስን በውስጣችን እንዲኖር ማድረግን ያመለክታል። የበጉን ሥጋ አበላልን አስመልክቶ ያለው ትእዛዝ የሚያሳየው ክርስቶስን እንዴት አድርገን መቀበል እንዳለብን ነው። የበጉን ሥጋ ጠብሰህ ብላ፣ ጥሬውን ወይም የተቀቀለውን ግን አትብላ። በእሳት የተጠበሰውን ብሉት። እግዚአብሔር እንዲበሉት ያዘዘው የተጠበሰውን የበጉን ሥጋ ነው። በጉ እንዲበላ አስቀድሞ በእሳት መጠበስ ነበረበት። ለመጠበስ ደግሞ በእሳት ውስጥ የግድ ማለፍ ኖረበት። ክርስቶስ ወደኛ ውስጥ ከመግባቱ በፊት መጠበስ ነበረበት። በጉ የተጠበሰበት እሳት የእግዚአብሔርን ፍርድ ያመለክታል። ክርስቶስ እንደተጠበሰ ሥጋ ስለኛ በእግዚአብሔር ፍርድ ውስጥ አልፏል። የእግዚአብሔር የቁጣ እሳት ስለኛ በእርሱ ላይ ነዷል። እርሱም ፍርዳችንን ሁሉ ስለ እኛ ተቀብሏል። የበጉ ሥጋ ሲጠበስ መዓዛው ወደ ላይ እንደወጣ እንዲሁም ክርስቶስ ስለኛ ሕይወቱን መሥዋዕት ሲያደርግ መሥዋዕቱ እንደ መልካም መዓዛ ወደ አብ አርጓል። አብም የእርሱን መሥዋዕትነት ተቀብሎ እርሱን ከሙታን በማስነሳት እኛን እንድንጸድቅ አድርጓል። በአጠቃላይም የተጠበሰው ሥጋ የክርስቶስን ሞትና ትንሣኤ ያመለክታል። ጥሬውን ወይም የተቀቀለውን አትብሉ። ጥሬውን ሥጋ መብላት የሚወክለው ክርስቶስን ያለ ሞቱና ትንሣኤው እንዲሁ በትምህርቱ ብቻ መቀበልን ነው። በእሳት ውስጥ ያላለፈውን ጥሬውን መብላት ክርስቶስን እንደ መምህር ብቻ መቀበል ነው። ክርስቶስን እንደ መምህር ብቻ የሚቀበሉ አይጸድቁም። ለመጽደቅ የክርስቶስ ኢየሱስን ሞትና ትንሣኤ ማመን ያስፈልጋል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ሮሜ 10:9። በውሃ የበሰለውን አትብሉ። በውሃ የበሰለው ወይም የተቀቀለው የሚወክለው ክርስቶስ የራሱን ሞት እንደሞተ አድርጎ መቁጠርን ነው። ልክ እንደ ሐዋርያትና እንደ ነቢያት ክርስቶስ ኢየሱስ ሰማዕት ሆኖ እንደሞተ ማመን ሰውን አያጸድቀውም። ክርስቶስ እንደተቀቀለ መሥዋዕት እንደሆነ ያም ለራሱ ለጽድቅ እንደከፈለው ዋጋ አድርጎ መቁጠር ሰውን አያጸድቀውም። የክርስቶስ ሞት ለራሱ አይደለም። የክርስቶስ ሞት ለሌሎች ነው። የክርስቶስ ሞት የምትክነት ሞት ነው። ክርስቶስ እንደተቀቀለ ወይም ሰማዕት ሆኖ ለጽድቅ እንደሞተ ለራሱ እንደሞተ መቁጠር ሰውን አያጸድቀውም። የክርስቶስን ትምህርት ተቀብለው ኢየሱስ ክርስቶስን እንደ መምህር የሚያዩት
የክርስቶስን የጽድቅ ሕይወት ምሳሌ አድርገው እንደ ሐዋርያና እንደ ነቢይ የሚያዩት አይጸድቁም። ጽድቅ የሚገኘው የክርስቶስ ኢየሱስን ሞትና ትንሣኤ በማመን ነው። ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። የበጉን ሥጋ ሲጠብሱ ራሱን ጭኑንና የሆድ ዕቃውን ማካተት ነበረባቸው። እስራኤላውያን የሚፈልጉትን የበጉን ክፍል ብቻ ጠብሰው መብላት አልተፈቀደላቸው። ሁሉንም የበጉን ክፍል አካተው መጥበስ ነበረባቸው። ይህ የሚያመለክተው ክርስቶስን በሙላት መቀበል እንዳለብን ነው። ከክርስቶስ የምንመርጠው ነገር ሊኖር አይገባም። ከክርስቶስ የምናስቀረው ነገር ሊኖር አይገባም። ክርስቶስን እንዳለ መቀበል አለብን። ከክርስቶስ የማንፈልገው የምናጎድነው ነገር ሊኖር በጭራሽ አይገባም። ከራሱ ከጭኑ ከሆድ ዕቃው ጋር በእሳት እየተጠበሰው ብሉት። ክርስቶስን ሙሉውን መቀበል አለብን። የክርስቶስን ማንነት፣ የክርስቶስን ትምህርት፣ የክርስቶስን ሥራ ሙሉውን መቀበል አለብን። ከእርሱም አንዳች አታስቀር። እግዚአብሔር ከክርስቶስ ምንም እንድናስቀር አይፈልግም። ክርስቶስን በሙላት መቀበል አለብን። ከክርስቶስ አንዳችን አናስቀር። የተጠበሰውን ሥጋ ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት። የቂጣው እንጀራ የክርስቶስን ያለ ኃጢአት መሆን ይወክላል። መራራ ቅጠሉ ደግሞ ክርስቶስ ስለ እኛ የከፈለውን ታላቅ መከራ ያመለክታል። ጌታችን ኢየሱስ ክርስቶስ ስለ እኛ መራራ ጽዋ ጠጣ። የደም ላብ አላበው፣ ነፍሱ እስከ ሞት ድረስ ታወከች። የእሾክ አክሊል ተደፋበት፣ እጆቹና እግሮቹ ተቸነከሩ፣ በጦር ጎኑ ተወጋ፣ የሞት ጣር ያዘው። ይህ ሁሉ ስለ እኛ የተከፈለ ዋጋ ነው። የተጠበሰውን ሥጋ ሲበሉ ቂጣውንና መራራ ቅጠሉን አብረው መብላታቸው የሚያመለክተው ክርስቶስን ስንቀበል የእርሱን ያለ ኃጢአት መሆንና ቅዱስነት ማመን እንዳለብንና ስለ እኛም ታላቅ መከራን እንደተቀበለልን መረዳት እንዳለብን የሚያመለክት ነው። ከደሙም ወስደው በሚበሉበት ቤት ይቀቡት። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ዘጸአት 12 ቁጥር 7ና 13። የፋሲካው ቤት የጌታችን የኢየሱስ ክርስቶስ ምሳሌ ነው። ቤቱ በሩ በደም የተቀባ በውስጡ እስራኤላውያንን የያዘ ሥጋውን በውስጥ ሆነው የበሉት እግዚአብሔርም ደሙን ተመልክቶ ያለፈው ለአጥፊውም እንዳይገባ ደሙ ምልክት ሆኖ የከለከለው
ይህ እስራኤላውያን የነበሩበት ቤት የጌታችን የኢየሱስ ክርስቶስ እንደ ፋሲካው ቤት እኛ ያለነው በክርስቶስ ውስጥ ነው። በኖህ ዘመን ኖህና ቤተሰቦቹ ወደ መርከቡ ውስጥ ገብተው ከጥፋት እንደዳኑ ሁሉ በሙሴም ዘመን እስራኤላውያን ወደ ፋሲካው ቤት ገብተው ከፍርድና ከጥፋት ድነዋል። የኖህም መርከብ ሆነ የፋሲካው ቤት የጌታችን የኢየሱስ ክርስቶስ ምሳሌዎች ናቸው። እኛ በክርስቶስ ውስጥ ነን። በክርስቶስ ውስጥ ሆነን ድነናል። በአንድ በኩል ክርስቶስ በእኛ ውስጥ ነው። የተጠበሰውን ሥጋውን በልተነዋል። ክርስቶስ በእኛ ውስጥ ይኖራል። በሌላ በኩል ደግሞ ክርስቶስ መኖሪያችን ነው። እኛ በእርሱ ውስጥ እንኖራለን። እኛ በክርስቶስ ውስጥ እንኖራለን፣ ክርስቶስም በእኛ ውስጥ ይኖራል። 7 ቀን ቂጣ እንጀራ ትበላላችሁ፣ እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። ዘጸአት 12:15። ከፋሲካው ጋር ተያይዞ የሚከበረው የቂጣ በዓል ነው። ከፋሲካው ማግስት ጀምሮ ለ7 ቀን የቂጣው በዓል ይከበራል። በቂጣው በዓል ወቅት እርሾ ያለበት እንጀራ አይበላም። 7 ቁጥር ሙሉ ቁጥር ነው። 7 ቁጥር ከቀን ጋር ተያይዞ ሲቀርብ የቀንን ሙሉነት ይገልጣል። 7 ቀን የቂጣ እንጀራ መበላቱ የሰውን ሙሉ ዘመን ይወክላል። የቂጣ በዓል የክርስቶስና የቤተ ክርስቲያን ምሳሌ ነው። ክርስቶስ ዘመኑን ሁሉ ያለ ኃጢአት ኖሯል። በተመሳሳይም የክርስቶስን ሕይወት የተካፈለችው ቤተ ክርስቲያን በዘመኗ ሁሉ የክርስቶስን ሕይወት በመኖር በቅድስና በጽድቅ ያለ ኃጢአት እንድትኖር የእግዚአብሔር ፈቃድ ነው። የቂጣም በዓል የሚያሳየው ይህንን ነው። ከፋሲካው ማግስት ጀምሮ ለ7 ቀን የቂጣ በዓል መከበሩ አንድ ሰው ከጸደቀ በኋላ በሚቀረው ዘመን ሁሉ ከኃጢአት ተለይቶ በቅድስናና በጽድቅ መኖር እንዳለበት ያመለክታል። ከኃጢአት የመራቅ ሕይወት ምርጫ አይደለም፣ ነገር ግን በእግዚአብሔር ፊት ግዴታ ነው። የጸደቀ ሰው የክርስቶስን ሕይወት ስለተካፈለ ከኃጢአት መራቅ ይችላል። በጽድቅና በቅድስና መኖር ይችላል። ምንም እንኳን የዳነ ሰው እንደ ኢየሱስ ክርስቶስ ያለ ኃጢአት ፍጹም ሆኖ ይኖራል ባይባልም፣ ማንኛውም የጸደቀ ሰው ግን በዘመኑ ሁሉ ከኃጢአት ርቆ መኖር አለበት። እርሾ ያለበት እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። እግዚአብሔር ሕዝቡ በኃጢአት እንዲኖር በጭራሽ አይፈቅድም። ከጸደቅን በኋላ ከኃጢአት ርቀን የክርስቶስ ኢየሱስን ሕይወት መኖር ይጠበቅብናል። እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ
በክፋትና በግፍ እርሾ አይደለም። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እና 8